ቤተሰቦች ጸጋ ኢቨንትና ኮሚኒኬሽን ከአሃድ ራዲዮ 94.3 ጋር በመተባበር ዘውትር ሰኞ ረቡዕና አርብ በዚህ ሰዓት የሚያቀርብላችሁ ቢዝነስ ሎ ፕሮግራማችን ተጀምሯል። ውድ ቤተሰቦቻችን የተለያዩ የቢዝነስ ጉዳዮችን እያነሳን መረጃዎችን ለእናንተ እየጋበዝን አብረናችሁ ቆይታ የምናደርገው ፕሮግራማችን የተጀመረው እስከ 6 ሰዓት ድረስ አብረናችሁ እንቆያለን። ሁሌም ረቡዕ እንደምናደርገው አዳዲስ የስራ ፈጠራ ሀሳቦች በስራቸው ውጤታማ የሆኑ ስኬታማ የሆኑ ሰዎችን እየጋበዝን የህይወት ተሞክሯቸውን ልምዶቻቸውን እዚህ የምናካፍልበት ፕሮግራማችን ነው። ዛሬ አንድ እንግዳ ይዘናል። እንግዳችን ወደ በኋላ እናስተዋውቃለን። ሰፊ ሀሳቦች እናነሳለን። ፕሮግራሙን ማዘጋጀት ወደ እናንተ በማድረስ ጸጋነሽ ደረጃና ኢየሩሳሌም ተስፋዬ፣ በቴክኒኩ አለም ስራ ዘውዱ አብረናችሁ እስከ 6 እንቆያለን። የሚኖራችሁን ሀሳብ አስተያየት በ7545 በጽሁፍ አሊያም ደግሞ በመደወል ልታጋሩ እንችላላችሁ። እንዲሁም ደግሞ በ0942722762 ላይ በቴሌግራም መልእክቶቻችሁ ልታደርሱ እንችላላችሁ። እዚህ ደግሞ ፕሮግራማችን ላይ የሚቀርቡ እንግዶቻችንን ቀንጨብ አድርገን ቪዲዮቻቸውን ቢዝነስ ሎ ባይጸጋ በሚል የቲክቶክ አድራሻ ላይ ፖስት እናደርጋለን። እዛ ላይ ልታገኙ ትችላላችሁ። በተጨማሪም ደግሞ በአሃዱ ቴሌቪዥን የቲክቶክ ቀጥታ ስርጭት ፕሮግራማችንን አሁን መከታተል ትችላላችሁ። አብራችሁን እስከ 6 ሰዓት ድረስ እንድትቆዩ በአክብሮት እንጋብዛለን። እንዴት ነሽ ጄሪ? አሎ ጸጊ፣ እንዴት ነሽ? ሰኞ እስከ ቡና ጋር ተያይዞ በጣም ሰፊ ሀሳቦችን አንስተን ነበር። በጣም ሰፊ ሀሳቦችን አንስተን ነበር። በተለይ ከዚህ ከ15 ሚሊዮን ብር የመነሻ ካፒታል 15 ሚሊዮን ለግለሰብ 20 ሚሊዮን ደግሞ በድርጅት በሚለው ላይ መመሪያ ኦልሬዲ ጸድቋል። እዛ ላይ እንግዲህ በጣም ከፍተኛ ሰፊ ውይይት ነው ያደረግነው። አጠር ያለች ቪዲዮ ለቀን ነበር ቲክቶክ ላይ። በዚህ በሁለት ቀን ውስጥ ከ100 ምናምን ሺህ ሰው 150 ሺህ አይደለም 150 ሺህ ሰው አካባቢ ነው ያየውና ተደራሽ የሆነ ቆንጆ ፕሮግራም ነበር ሰሚ ነበር። ዛሬ ደግሞ በጣም ሰፊ ሀሳቦችን ለማንሳት እንግዳ ጋብዘናል። እንግዳችንን በኋላ እናስተዋውቃለን። ከዛ በፊት የሁልጊዜ አጋራችን አባይ ኢንሹራንስ ነው። አባይ ኢንሹራንስ የቢዝነስ ሎ አጋራችን ነው። በክልል ከተሞች በከፈትናቸው በቡታጅራ፣ በሆሳና፣ በሻሸመኔ፣ በቢሾፍቱ እንዲሁም በአዲስ አበባ፣ በፈረንሳይ፣ በኮልፌ 18 ማዞሪያ፣ በወሰን፣ በሰሚት ፊጋ፣ በሳር ቤትና ቡልቡላ 93 ማዞሪያን ጨምሮ በ51ዱም ቅርንጫፎቻችን ለህይወቶ ለንብረቶና ለህጋዊ ኃላፊነቱ የተዘጋጁ የተለያዩ የመድን ሽፋኖችን ይዘን ከቀልጣፋ አሰራር ጋር እንጠብቆታለን። አባይ ኢንሹራንስ አክሲዮን ማህበር የአእምሮ ሰላም አጋራችን ነው። ሌላው አጋራችን ፍሊንትስቶን ሆምስ ነው። በተለያዩ የቦታ አማራጮች በበርካታ ሰፋፊና የመሀል ከተማ ፕሮጀክቶች የሚታወቀው ፍሊንትስቶን በርካታ ቤቶችን እያስረከበ ነው። ለምሳሌ በዚህ ዓመት በመሀል ከተማ የአዋሬ የካሳንቸስና 5 ኪሎ የሚገኘውን ቦጎሲያን ሳይት ቁጥራቸው ከ500 በላይ ለሆኑ ደንበኞች ቤታቸውን አስረክቧል። አሁን በቀጣይ በፍሊንትስቶን ከሚረከቡ ፕሮጀክቶች ውስጥ ትልቁ ፕሮጀክት የአደይ በሻሌ ሳይት ሲሆን ከ1250 በላይ አባወራዎችን የያዘ ትልቅ ፕሮጀክት ነው። የመኖሪያ አካባቢውም ልዩና ተመራጭ የለማ አካባቢ ሆኗል። ሽያጩም ግንባታውም እየተጠናቀቀ ይገኛል። በዚህ ጠንካራ የደንበኞች ማህበር በሚገኝበት ሳይት የሚገኙ የተወሰኑ ቀሪ ቤቶች ሙሉ ለሙሉ ለገበያ ወጥተዋል። ደንበኞች የሳይቱን የግንባታ ሂደት ጎብኝተውና አስፈላጊ መረጃ ወስደው ሽያጭ የሚፈጽሙበት እድል ተመቻችቷል። በቀጥታ የሳይት ጉብኝት ተዘጋጅቷል። በተጨማሪም 40 ደረጃና በቦሌ ወሰን የመኖሪያ ቤት ሽያጭ ክፍት በመሆኑ ተጨማሪ መረጃ መጠየቅ አይዘንጉ። በጉብኝቱ ወቅት የ50 ሺህ ብር ቅናሽ የሚያስገኝሎ ኩፖን የሚበረከትሎ ሲሆን ኩፖኑን ለእርሶ ለጓደኛው ወይም ለቤተሰቡ መጠቀም ይችላሉ። ቀጠሮ ለመያዝ እንዲሁም ሙሉ መረጃውን ለማግኘት በ8188 ይደውሉ። የአጋሮቻችን መልእክት በኋላ ላይ እናደምጣለን። እስኪ እንግዳችን እናስተዋውቅና ወደ ዛሬው የውይይት ሀሳባችን እንግባ። እንግዲህ ሁልጊዜ ሮብሮብ እንደምናደርገው በስራ ፈጠራ ላይ የተሰማሩ በተለያየ ሰክሰስ ላይ የሚገኙ ከጀማሪ ጀምሮ ትልቅ ደረጃ ላይ የደረሱ ሰዎችን እዚህ እያመጣን የህይወት ተሞክሯቸውን ለአድማጮቻችን እንዲያካፍሉ እናደርጋለን። ዛሬ ይዘንላችሁ የመጣ ነው ወጣት ስራ ፈጣሪ ነው። በራሱ እንግዲህ ከልጅነቱ ጀምሮ እኔ በጣም ኢምፕረስ ስላደረገኝ ነው ከልጅነቱ ጀምሮ ወደ ስራ የገባ አሁን በጣም ገና በትንሽ እድሜው ሚሊዮነር ለመባል የበቃ ወጣት ሚሊዮነር ነው ይዘን የቀረብ ነው። አቶ ትልቅ ሰው ተስፋው ይባላል። ወጣት ትልቅ ሰው ነው ብለው አቶ አይደል ያተለኩት ይመስለኛል። እናገዝፈዋለን አክቹአሊ ግዙም ነው እሱ። ትልቅ ሰው ተስፋው ይባላል። እዚህ ድረስ ጥሪያችን አክብረ ስለተገኘ እጅግ እናመሰግናለን። የተለያዩ ቢዝነሶች ላይ የተሳተፍ ያለኸው ቢዝነሶችን ራስ ትነግረናለህ፣ ግን ትልቅ ሰው ማን ነው የሚለውን ለአድማጮቻችን መጀመሪያ ያስተዋውቅልን። ቲክቶክ ላይ ብዙ ሰዎች ያውቁሃል፣ ግን ለእኛ አድማጮች ደግሞ ማንነትህን አስተዋውቅልንና ወደ ጥያቄዎቻችን እናልፋለን። አመሰግናለሁ እኔም ስለጠራችሁኝ። ያው እንግዲህ ከከባዱን የጀመራችሁት ትልቅ ሰው ማን ነው ከሚለው ጥያቄ ትልቅ ሰው እንግዲህ ገና በልጅነት እድሜ ወደ ቢዝነስ ወይም ደግሞ ገንዘብ ወደሚያመጣ ሩጫ ለመግባት ስራ የጀመረ ሰው ነው። አሁን ኦልሞስት ከ10 ወይ ከምናምን ቀን በኋላ 24 ዓመት ይሞላኛል።
ስራ የጀመርነው ግን ትንሽ ከሚባለው ፕላስ ደግሞ ብዙ አሁን ይመስለኛል ብዙ በኔ እድሜ ያለ ሰው ወይም ደግሞ የአሁኑ ጄኔሬሽን ብዙ ይሄ የጉልበት ስራ ምናምን የሚባል ሀስል ውስጥ የመግባት ፍላጎትም ወይም ደግሞ ድፍረትም የለንም። ብዙ ጊዜ የጭንቅላት ስራዎች የሚፈልጉና የሚጠይቁ ስራዎች ላይ ነው ኢንቮልቭ አድርገን መስራት የጀመርነው ገና ከልጅነት። ከዛ ጀምረን አንዱ ሲጠፋ አንዱ ሲለማ አሁን ደግሞ ስራችንን እያሻሻልንና በደንብ ብዙ ሰው ጋር ተደራሽነት ወደምንሆንበት ስራ መተናል ማለት ነው። በጣም ደስ ይላል። መነሻ የምናደርገው ትልቅ ሰው ስራውን የጀመረው ወይም ውጤታማ የሚባል ስራ ውስጥ የገባው 7ኛ ክፍል እያለ ነው ይላል። በ7ኛ ክፍል እንግዲህ አብዛኞቻችን ጨዋታን ነው የምናስበው እና አንተ ወደ ቢዝነስ ለመግባት ምን አነሳሳ? በዛ እድሜስ ቢዝነስን ለመሞከር የሄድክባቸው አስቻይ ሁኔታዎች ምን ነበሩ? ዌል እንግዲህ አይ ቲንክ እኔ ወደ ቢዝነስ ለመግባትም የመጀመሪያው መነሻ የሚሆን ብዬ ማስበው አንደኛ ከቤተሰብ ይጀምራል፣ ሁለተኛ ደግሞ ከምትኖሪበት አካባቢ፣ ሶስተኛ ደግሞ አብረሽ ጓደኛ ከምታደርጊያቸው ሰዎች ዋና መሰረትና ወደፊትም ለሚመጣው እድሜ አቋም የሚያስይዝ ይመስለኛል። በልጅነት እንደ ሆቢም እንደሚያስደስት ነገር የምወስደው እኔ ብዙ ኳስ ምንም መጫወት የሚያዝናናኝ ሰው አይደለሁም። እጫወታለሁ ኦፍኮርስ፣ ግን በልጅነቴ ግን ብዙ የሚያዝናናኝ አልነበርኩም። ከልጆች ዓለም ጀምሮ ከኬጂ ጀምረን ተረት ስናነብ ከዛ ደግሞ እየቆየን ደግሞ የተለያዩ መጽሐፎች ስናነብ 4-5ኛ ክፍል ላይ በደንብ ትልቅ ወይ ደግሞ የሚያስፈራ በእድሜያችን የማይጠበቅ ሀሳብ የሚያንጸባርቁ መጽሐፎችን አነብ ነበር። እሱን ማንበቤ ደግሞ የጓደኛ ምርጫም ከሚለው ወይ ደግሞ ይሄ ፒር ፕሬዠር ምናምን የሚባለው ነገር ከሱ ተለይተን ይልቅ አንባቢ የሆኑ ወይም ደግሞ እንደ አይካን ልንወስዳቸው የምንችላቸው ሰዎች በዙሪያ በጣም ነበሩ። እሱን ማንበብ ብዙ ዓለም እንድትመኛ ያደርጋል። የምትመኘውን ዓለም ደግሞ ፋይናንሻሊ ስትሮንግ ካልሆንሽ ወይ ደግሞ ፋይናንሻሊ ስትሮንግ ለመሆን ካልሞከርሽ አቺቭ የመደረግ እድሉ ዝቅተኛ ነው። በዛ የተነሳ መጽሐፍ ማንበቤ፣ ጥሩ ቤተሰብ መኖሩ እንዲሁም ደግሞ በአካባቢ እና በዙሪያ የነበሩ ሰዎች ደግሞ በጣም የሚያግዙና ሰፖርቲቭ የሆኑ ሰዎች ስለነበሩ ወዲያውኑ ይህንን ለምን አንጀምርም ወደሚል ነገር ገብተናል ማለት ነው። በ7ኛ ክፍል ግን ገንዘብ የምናገኝበትን መንገድ መፈለግ ጀመርን እንጂ ሰክሰስፉል አልነበረም። ቱ ቢ ኦነስት ሰክሰስፉል አልነበረም። ኢን ሴንስ እንደ ቢዝነስ የሚያዝ አልነበረም። ግን አሁን ለምሳሌ 7ኛ ክፍል ላይ ያው መጽሐፍ በደንብ አነብ ስለነበረ ዘ ኦንሊ ኦፕሽን ያለው ያኔ እንግዲህ እንደምታውቁት አብዛኛው የኢትዮጵያ መጽሐፎች ፐብሊሽ የሚደረጉት ኢትዮጵያ ውስጥ ነው። ውጭ ላይ ፐብሊሽ የሚያደርግ ካምፓኒ የለም። አሁን አንዳንድ የተጀመሩ ቢሆንም እኛ ሀገር ያለን የመጽሐፍ አማርኛ መጽሐፍ ማንበብ የሚፈልግ ሰው አለ። ቢኮዝ በዛ ሰዓት የኔ ፓሽን መጽሐፍ ማንበብ ነበር። በቃ በጣም ነበር የሚያስደስተኝ ማንበብ። እሱን ምናልባት ውጭ ሀገር ያሉ አንባቢዎችም ኢትዮጵያውያን ከዚህ ወደዛ ሄዱ መጽሐፉን አያገኙትም፣ ስለዛ እኔ ስለምን አልክላቸውም የሚል ሀሳብ መጣ። መጽሐፍ የሚሸጡት መደብር ያላቸው ጓደኞቼ ናቸው። ዝም ብዬ ፎቶ እያነሰው መልቀቅ እችላለሁ። እነሱም እስከተሸጠላቸው ድረስ ደስተኛ ነው የሚሆኑት። ግን የ7ኛ ክፍሉ ቢዝነስ እንደው እንደ ሀሳብ ታሰበ እንጂ ሰክሰስፉል ነበር ማለት አይቻልም። ምክንያቱም እንደ ቢዝነስ የተያዘ ሳይሆን እንደው ቢጀመር ብሎ ኦፍኮርስ የተወሰነ ገቢ አምጥቷል። ግን ብዙ እንደው ይህን ያለው ብለን የምናነሰው አይደለም። ግን ከዛ በኋላ ደግሞ አንደኛው ፌል ሲያደርግ አንደኛው እንትን ሲል ያው ፌል የሚያደርግበት ምክንያት ምንድን ነው? ምንም አይነት ኢንቨስት አላደረግንበትም። ፎቶ እያነሱ መልቀቅ ብቻ ነው። እንደ አጋጣሚ ሆኖ ሶሻል ሚዲያ ያየ ሰው እና እነዛ መጽሐፎች የደረሰ ሰው ማዘዝ የሚፈልግ ካለ አዘዘ። 1-4-5 ሰዎች ጋር ብቻ ይመስለኛል አመቱ ሙሉ የላክ ነው። ኔክስት ግን በዚህ እየዳበረ ከ9ኛ ክፍል በኋላ ግን በደንብ ቢዝነስ መሆን የሚችል ማስተዳደር የሚችል ስራ ውስጥ ገባው ማለት ነው። እስኪ ምንድን ነበር እሱ ወደ 9ኛ ክፍል? አሁን እንግዲህ እኔ አሁን የሚታየኝ ነገር ምንድን ነው 10ዎቹ እድሜ ይሄ ቲን የሚባለው እድሜ ነው። ብዙ ነገር መሞከር የምትፈልግበት ነው። ብዙ ልጆች ብዙ ነገር የሚሞክሩበት ጊዜ ነው እና እንደዚህ በደንብ ፎከስድ ሆኖ ራስን ለመቀየር ብቻ አይደለም። አክቹዋሊ የነበርክበትም ፋሚሊ ጥሩ ላይ ስለነበረ ወይም ንግዱ ስለነበረ ያለህን ኤክስፖዠር ነግረህናል። ግን እንደው አሁን በቃ እኔ እንዲህ መስራት አለብኝ የምትልበት ይሄ እሳት የሚባለውን የቲንን እድሜ ያልፈክ እንደዚህ አይነት ነገር ፎከስ እንድትሆን ያደረገክ ማንበብ ብቻ ላይሆን ይችላል፣ የቤተሰብም እገዛ ሊኖረው ይችላል ብዬ አስባለሁ። እና ከ9ኛ በኋላስ ምንድን ነው እየታሰበ የነበረው? ልጅ እኮ ይሰለቻል አይደለ? አሁን ካልተሳካ የመጽሐፉ ገበያ ቢቀርብኝስ ምናምን እንዴት ነው ያላልከው? ምንድን ነበር ያንተ ድራይቪንግ ፎርስ? ዌል እንግዲህ እንዳልሰለች ያረገኝ ነገር የመጀመሪያው በቃ ይሄ ስራዬ ነው ብዬ አይደለም የሚያስኩት። በቃ ጎን ለጎን ፖስት ይደረጋል፣ ይለቀቃል፣ የገባበት ሰው ይገባል። ግን ከዛ በኋላ ደግሞ ወደ 9ኛ ክፍል ሲሄድ ደግሞ እንደተባለው ቲኔጀር የምትሆኝበት ጊዜ ነው። ስለዛ
ከጓደኞች ጋር ወጥተሽ ሻይ ቡና ማለት የምትፈልጊበት ወይ ደግሞ የሆነ ቦታ ሄደሽ መጫወት የምትፈልጊበት ለዛ ደግሞ ገንዘብ የሚያስፈልግብሽ ፔሪድ ነው which is በደንብ ሲሪየስሊ የምትይዝበት ፔሪድ ነው ማለት ነው። ሶ ፋሚሊ ስራ ላይ በጣም ጎበዝ ናቸው፣ ነጋዴዎች ናቸው። የነጋዴ ልጅ ነኝ እኔ። ከልጅነቴ ነው ብር እየቆጠርኩ ያንቺ ባይሆንም ቁጥር ትባያለሽ። ሶ ለብር ኤክስፖዝ ነሽ ነው ያደግሽው። ቁጥር አትሊስት አፈሪ አንቺ ባይሆንም ሶ እሱ መሆኑ አንቺን ብር ይሄን ያላገኘው ብለሽ አትኮፈሽም ወይም ደግሞ አላገኘውም ብለሽም ብዙ አይከፋሽም። ሶ ኔክስት ዴይ ደግሞ አንዴ ፌል ሲያደርግ አንዴ ሰክሰስ ሲያደርግ ስለሆነ ስታይ ነበረው በሱ ታገልን። ከዛ 9ኛ ክፍል ላይ ግን ምን ሆነ እንግዲህ እኔ ያለኝን ኦፖርቹኒቲ ስትነኝ ብዬ አስባለሁ። ያገኘሁትን ኦፖርቹኒቲ በደንብ መጠቀም እችላለሁ ስቲል አሁንም ቢሆን። ሶ የሆነ ኦፖርቹኒቲ ካለ እሱን ለመጠቀም ወደ ኋላ አልልም። ሶ በእጄ ላይ የነበረው አንደኛ ሶሻል ሚዲያዎችን ከበፊትም ጀምሮ አሁን እንዳሁኑ ሳይሆን ፌስቡክ በጣም አክቲቭ የነበረበት ፔጅ ላይ እንግዲህ በፊት በጣም አነብ ምን ስለነበረ እንደውም ኢንተረስቴ ወደ ሊትሬቸር ወደ ምን ነበር። በቃ የተለያዩ ጽሁፎችን እየጻፍኩ ፖስት አደርጋለሁ። በጣም ብዙ ፎሎወር ነበረ። ትዝ ይለኛል አንድ የፌስቡክ ፔጅ ነበረኝ ያኔ ወደ 30 ምናምን ሺህ ፎሎወር ነበረ ፔጁን ማለት ነው ፎሎ የሚያደርገው። ሶ ከዛ በኋላ ግን 9ኛ ክፍል ስትመጪ ሪል ኩዌስችን የምን ሆነ ሊትሬቸሩ ምናምን እንደማልዘልቅበት ገባኝና ኦኬ ብር ነው መሆን ያለበት ቢዝነስ ነው መሆን ያለበት አልኩ። ስለዚህ የመጀመሪያው ስራ የተጀመረው ይሄንን ለሊትሬቸር ለጽሁፍ ለግጥም ለምን ፖስት ሳረግበት የነበረውን ፔጅ ሙሉ ለሙሉ ስሙን መቀየር፣ ፖስት የተደረጉ ነገሮችን ሀይድ አድርጎ እሸጣቸዋለሁ ብዬ ያቀረብኳቸውን ፕሮዳክቶች ዳይሬክትሊ ፖስት አደረኩበት ማለት ነው። ሶ ያኔ ምን ነበር የማገኛቸው የጫማና የልብስ ሱቆች ነበሩ። ሶ የነሱን ጫማ የነሱን ፖስት እኔ ዋጋ እየጨመርኩ ፖስት አደርጋለሁ። ሶ ከነሱ የተሻለ ምን አክሳለኝ እነሱ ጋር የሚመጣ ትንሽ ደንበኛ ነው። እኔ ግን አትሊስት 30 ምናምን ሺህ ፎሎወር ያለው ፔጅ ነበረ ፌስቡክ ፔጅ ያኔ። ሶ ከዛ ውስጥ የተወሰኑ ኦርደሮች ሳልጠብቅ በትዝ ይለኛል የመጀመሪያ የሸጥኩት ጫማ ነበር እና 500 ብር ነበር ትርፉ። ማይ ጋድ በጣም ትልቅ ነበር ላይ በጣም ትልቅ ነበር ማለት ያኔ ብዙ ቫሊዩም ነበረው እውነት ለመናገር። ሶ እሱን ነገር መደጋገም ጀመርን። ፌስቡካችን በደንብ ማሳደግ ጀመርን። ሶ በሰዓቱ የነበረኝን የሶሻል ሚዲያ አክሰስ በደንብ ተጠቀምኩበት ማለት ነው። ሶ ገና ልጅ ስትሆኝ ደግሞ ብዙ ነገር አያደግምሽም። ከሌሊቱ 6 ሰዓት ፖስት ልታደርጊ ትችላለሽ ኤኒታይም ምንም። ሰውም ደግሞ እንደዚህ ይሄን ልሽጥልህ ያን ልሽጥልህ ማለት ብዙ አስቸጋሪ አይደለም። ይሄ ለምን ልጅ ስትሆኝ ይሄ ፕራይድ የሚባል ነገር የለም። እንደዚህ ይለኛል እንደዛ ይለኛል የሚባል ነገር የለም። በቃ ለኔ ከተሳካ ዋይ ኖት። ሶ እሱን በመሞከር ጀመርን። ከዛ ግን የሰውን ደግሞ ልክ ብዙ የሚያዙኝን ሰዎች እያየው ስመጣ በአካል አያውቁኝም፣ በስልክ ብቻ ነው። ሶ ለእኔ ደውልልኛል። ልክ ለእኔ ደውለውልኝ ኦኬ ስንት ቁጥር ይህን ያህል ቁጥር ኦኬ ብር በዚህ አካውንት አስገቡ፣ ብር ያስገቡለታል ወደ ልጁ። ሶ እነሱ ያደርሳሉ ማለት ነው። ፕሮፊቴ ታስቦ ይቀመጣል። ሶ መጀመሪያ አካባቢ ልክ አንድ እቃ ከተሸጠ ወዲያውኑ ነው የምቀበለው። ትንሽ ብር እየለመድኩ ስመጣ ደግሞ ይሄ እንደው ዝም ብሎ በየቀኑ መቀበሉ ትንሽ ይደክማልና በሳምንትም ምናምን እያደረግን እየተጠራቀመ መጣ በደምብ። ሶ ከዛ ግን የብዙ ሰው ፍላጎት ስናየው ደግሞ እነዚህ ለየት ያሉ እቃዎች ይሄ ጋጀትስ እና ደግሞ የቤት እቃዎች ነገር አለ አይደለ ሲምፕል ገና ያልገቡ ነገሮች ብዙ ጊዜ ከደዋ የሚመጡ እቃዎች ነበሩ። ወደ እነሱ ኢንተረስቱ አድሮ ነበር። ሶ ያኔ ወደዛ ገባን ማለት ነው። እሱ ግን በደንብ ከጠበቅኩት በላይ በደንብ ጥሩ ነበር ማለት አዳዲስ እቃዎች ነው የምናመጣው። ለመሸጥ አንቸገርም። ለማስተዋወቅ ደግሞ በደንብ ሰው ጋር እንዲደርስ ማድረግ እንችላለን። ከፌስቡክም ደግሞ ወደ ቴሌግራም መጣን። ቴሌግራም ሞር ማኔጅ አድርገን አሬንጅ አድርገን እንለቅበታለን። ሶ እንደዛ እያልን የመጡትን ሶሻል ሚዲያዎች በሙሉ ቲክቶክን ጨምሮ በየመጡበት ሰዓት ልክ እንደመጣ እና 10 ሰው ራሱ ቢገባበት ምናልባት አንዱ ደንበኛ መሆን ስለሚችል እዛ ጋር እንገባለን፣ ፖስት እናደርጋለን። ኢቨን ፖስት የምናደርገው ቪዲዮ በነገራችን ላይ አንድ ቪዲዮ ቢሆን ራሱ አንዱ ቪዲዮ 10-15 ጊዜ ፖስት እናደርገዋለን። ከነዛ ውስጥ አንዱ ቫይራል ይወጣል። ሶ ይሄ ካምፓኒ አይደለ እንዴ ለምን እንደዚህ ተደረገ ምናምን ይባላል። የኛ ካምፓኒ አይደለም ጀስት መሸጥ ነው የምንፈልገው። ሶ ከሆነ ጊዜ በኋላ ግን በደንብ እየሄደ መምጣት ጀመረ። ቲክቶክ ላይ በገባን በአንድ ወራችን 12,000 ምናምን ፎሎወር ገባን። ሶ በጣም ጥሩ ነበር። ቪዲዮችን በደንብ ይታይ ነበር። ያኔ በደንብ እያደራጀ ነው። ከዛ ከስር ደግሞ ጓደኞችም እየገቡበት ምን እያልን በደንብ አደራጅተን ሰራንበት። ሶ ሽያጩን ለምሳሌ 1,000 ብር የተገዛ እቃ እኛ 1,500 ብር የምንሸጠው ከሆነ እኛ ጋር ሌላ ሰው ስለደረስን ብቻ 500 ብር ፕሮፊት ካገኘን ያኔ አይደለም አሁን ራሱ በጣም አዋጭ ቢዝነስ ነው። ሶ በዛ የተነሳ በደንብ ስራውንም እየተላመድን ገንዘብም እየተላመድን ከሰው ጋር ብዙ ጊዜ አንዳንድ ጊዜ የሚመጡ ክሌሞች ነበር። ለምሳሌ የሆነ ኤሌክትሮኒክስ ነገሮች ሲላኩ ተሞክሮ ላይ ስራ ይችላል። አንዳንድ ጊዜ እዛው ከዱባይ ሲመጡ ወይ ከቻይና ሲመጡ ዲፌክት ያጋጥማቸዋል። ሶ እሱንም ማኔጅ ብር መመለስ ምናምን ስንጀምር ትላመጃለሽ ቢዝነስ የሚለውን ነገር አክቹዋል ሰርቫይቭ የምታደርጊበትን ነገር። ሶ ከሆነ ጊዜ በኋላ ሙሉ ወጪዎችሽን
ኤቭሪቲንግ ለሚያስፈልግሽንም የሚያስፈልገውንም በአካባቢሽ ያሉ ሰዎችን የሚያስፈልጋቸውን ወጪ መሸፈን ስትጀምሪና ያን ኬፓቢሊቲ እንዳለሽ ስታቂ ለተሻለ ነገር ማሰብ ትጀምሪያለሽ ማለት ነው። ሶ እስከ ረጅም ጊዜ ድረስ ግን የሰራንበት ይህ ካምፓኒ ኦንላይን ኢትዮጵያ ነበር የሚባለው። በደንብ ብዙ ሰው ጋር እንደርስ ነበር። አዳዲስ እቃዎችን ኢንፋክት እኛ በደንብ ያስተዋወቅናቸው እኛ ነን። አሁን ለምሳሌ አሁን ላይ አሉ ስቲል አሁን ላይ የእኛን ስራ ሲሰሩ እኛ ኦልሬዲ በፊት የሰራናቸው ቴሌግራም ላይ የሚያስተዋውቁ ወይ ደግሞ ቲክቶክ ላይ ይህን ቤት እቃ ምናምን የሚለውን እኛ ገና ቲክቶክ በደንብ ምንድን ነው የሚባለው ነገር ሳይታወቅ ኦልሬዲ ቲክቶክ ጀምረን ነበር። ሶ ቀድመን ስለገባንበት ስለደፈርንበትም ሶሻል ሚዲያውን በደንብ በቃ አልቲፍሎስ ተጠቅመንበታል ብዬ አስባለሁ። ሶ እሱ ጥሩ ኢንካም ሳደግሚ እንግዲህ የጉልበት ስራ የለውም መሸከም የለውም ምን የለውም። ሶ በስልክሽ ብቻ ታያለሽ ጥሩ ቪዲዮ ቆንጆ ቪዲዮ ስፔሲፊኬሽኑን ካመጣው ሰው በላይ አንቺ እኛ እናውቀዋለን። ባይዘው ብዙ ጊዜ ለምን እነሱ ያመጡታል ይሸጣል አይሸጥም ነው። አንዳንድ ሰው ራሱ ሱቅ ይዞ ለየት ያለ እቃ ከሆነ እንዴት እንደሚሰራም ላይችል ይችላል። ሶ እኛ ግን በደንብ ስራችንም ስለሆነ ይሄንን ጊዜ ሰጥተን ያንዳንዱን ምንድነው ያለው ልዩነት ይሄኛው እቃ ከዚህ በምንድነው የሚለይ እያልን እያሰብን የኛ ሀገር ሰው ወይም ደግሞ ገዢ ሊፈልግ የሚችልበትን ስፔሲፊኬሽን ብቻ አጉልተን እናሳያታለን። ሶ በዛ የተነሳ ጥሩ ሴልስ አገኘን ማለት ነው። ብዙ አብረው ለሚሰሩ ባለሱቆችን በጣም ጠቅሟቸው ነበር እውነት ለመናገር። በጣም ይገርማል። እንግዲህ ይሄ ኦንላይን ኢትዮጵያ በጣም ሰክሰስፉል ሆነና የመጀመሪያ ሚሊዮንህን ያገኘው መቼ ነው? ቲክቶክ ላይ ስትናገር ሰምቻለሁ። በጣም እርሊ ኤጅ ላይ ነውና እሱስ እንዴት አላስደነገጠም? የሚያስደነግጠው አንዳንዴ የሆነ ገንዘብ ሲመጣ የሚያስደነግጠው ወርዝ አላረገውም ወይም ደግሞ አልሰራውበትም ብሎ የሚያስብ ከሆነ ነው። እኛ በየቀኑ የምንሰራበት ነገር ነው። ፕላስ በአንድ ጊዜ አይደለም 1 ሚሊዮን የሚገባው በአንድ ጊዜ የሆነ ያክል ሚሊዮን አይደለም መቶ ቁጭ የሚለው ሶ አንዱ እየተደመረ ነው። ሶ እኔ ማምነው ምንድን ነው አንድን ነገር እስከሰራሽበት ድረስና የሚገባሽ ከሆነ ምንም ነገር ቢሆን የሚያስደነግጥ አይመስለኝም። ሶ ገና ከ18 ዓመቴ በፊት ነው ላይክ ይሄ አካውንቴ ውስጥ እንደውም ትዝ ይለኛል አንዱ ጋር 900 ምናምን ሺህ ሆኖ አልሞላም ነበር። ሶ 1 ሚሊዮን ሲሆን አካውንቴ ውስጥ እንዳይው ብዬ ከዚህ የነበረውን አውጥቼ ወደ ያስገባውና ሶ 1 ሚሊዮን ኦኬ በቃ ናው ከዚህ በኋላ ደግሞ ወደ ሌላ ነገር ነው ብለን በዛ ልክ ነው ፎከስ ማድረግ ይችላል ነው። ግን ማስደንገጥ የሚባል ነገር አላስደነገጠም። ለምን በፕሮግረስ የመጣ ነገር ነው። ለውጥ ዊዝን አ ዴይ ሲመጣ ነው የሚያስደነግጠው ወይ ደግሞ ያልተሰራበት ለውጥ ሲመጣ ነው የሚያስደነግጠው። በደንብ የተለፋበት ፕሮግረሱ ቀስ በቀስ እየታየ የመጣ ለውጥ ግን ምንጊዜም ቢሆን ሪዛልቱ የሚያስደነግጥ አይመስለኝም። በጣም ይገርማል። ልጆች እንዲህ ሲሆኑ ደስ ይላል። በወጣትነት እድሜ ግን በጣም ኢንስፓየር የሚያደርገው ስራ ፈጠራን ብለን ስናነሳ ብዙ ሰዎች ስራ የሚፈጥሩት በተለያዩ አማራጮች ነው። ምናልባት ያንተ መነሻ ጭንቅላትን ተጠቅመ ሶሻል ሚዲያን ለበጎ ዓላማ ከሚጠቀሙት ወደ ቢዝነስ ቀይረክ ስኬታማ ሆናል እና አንዳንድ ሰዎች በጣም በጉልበት ስራ ወይም ደግሞ ብዙ በመሸከም ብዙ ዋጋ በማውጣት ቢዝነስን የሚጀምሩ ሰዎች አሉ። አንዳንድ ሰዎች ኮሚኒኬሽንን ብቻ በመጠቀም ውጤታማ መሆን ይችላሉ። አንተ ደግሞ ሶሻል ሚዲያን በራስ በኩል ተጠቅመክ ወደ ቢዝነስ ቀይረክ ስኬታማ ሆናል። በ18 ዓመት 1 ሚሊዮን ብር ዲፖዚት አድርገህ ነበር። በጣም የሚያበረታታ ነው። ከ1 ሚሊዮን ዲፖዚት በኋላ ወዴት ትሄድ? ያው ከዛ በኋላ ቁጥሮች ኮንፊደንሻል እየሆኑ ይመጣሉ ይመስለኛል። ዴፊኒትሊ ጥያቄ የለውም። ሶ ከዛ በኋላ ያው ፕሮግረስ ስለሆነ እንደየቢዝነሱ እየተለያየ ይመጣል። ነገር ግን እስከተሰራ ድረስ ሁሉም ነገር እያደገ ነው የሚመጣው። ቢዝነሱን ሽፍት አደረግከው ወይስ በዛው ቀጠልክ? አክቹሊ እስከተወሰነ ጊዜ ድረስ ሰራውበት፣ ግን ከሆነ ሰዓት በኋላ ደግሞ ብዙ አላረከኛል እና የዛት ማችም ደግሞ አቴንሽንን መስጠት አልቻልኩም። ሶ ስኬል አፕ ማድረግ ባለበት ቢዝነስ ከወሰድ ነው እያንዳንዱ ቢዝነስ ለምሳሌ አንድ ስታርታፕ ወይ ደግሞ አንድ ቢዝነስ ተከፈተ ይባላል። ሲከፈት የመጀመሪያው ፔሪድ መሆን ያለበት ትርፍ ማትረፍ አይደለም፣ ክላይንት መያዝ ወይ ደግሞ ደንበኛ መያዝ ነው። ሶ ደንበኛ ከያዘ በኋላ ትንሽ ፕሮፊት ማትረፍ ሊሆን ይችላል 5%፣ 10%። ኢቭን እኛ ሀገር ስላልተለመደ ነው እንጂ 2% እና 3% በጣም ትልቅ ትርፍ ነው ከብዛት የሚሸጥ ከሆነ። ሶ አንድ ቢዝነስ ወይ ደግሞ አንድ ስራ ሲጀመር የመጀመሪያው ዓላማ መሆን ያለበት ብዬ የማስበው ደንበኛ መያዝ ነው እንጂ ትርፍ አይደለም። ሶ ደንበኛ ከተያዘ በኋላ ነው ደግሞ ትርፍ ቀስ ያለ ትርፍ የሚመጣው። ሶ 10 ደንበኛ ካለን ለምሳሌ በቁጥር እናስቀምጠውና እነዛን 10 ደንበኞች በደንብ ሳቲስፋይድ ሁነው እንዲጠቀሙ በ2%፣ በ5% ወይ በ10% ፕሮፊት ማርጂኑ እንደየስራው ስለሚለያይ እሱ ይቀመጣል። ሶ ከዛ በኋላ ግን ደንበኞችን ከያዝን በኋላ የተወሰነ ፕሮፊት ካገኘን በኋላ ደንበኛ ማስፋት ያስፈልጋል። የክላይንት ቤዙ ሰፊ መሆን አለበት። ኢቭን አንዳንድ ጊዜ ጥሩ እየሸጥንም ቢሆን እንኳ ወይ ደግሞ ለደንበኞቻችን ለምሳሌ ሴት ብቻ ቢሆኑ
ወይ ደግሞ ወንድ ብቻ ቢሆን ወይም ደግሞ ህጻናት ብቻ ቢሆኑ ነገር ግን ፕሮዳክታችን ለሁሉም የጾታ አይነት ወይም ደግሞ ለሁሉም የእድሜ ክልል አይነት የሚሆን ከሆነ there is a problem ማለት ነው። ለምን ላንድ የክላይንት ቤዝ ብቻ ማንኛውም አይነት ቢዝነስ የሚሸጥ ከሆነ ሰርቫይቭ ማድረግ ዕድሉ ዝቅተኛ ነው። ለጊዜው ሊያተርፍ ይችላል፣ ግን ብዙ ላይ ዘልቅ ይችላል። ሶ የመጀመሪያው እንግዲህ ምናል ቢዝነስ ሲከፈት ክላይንት መያዝ ነው፣ ፕሮፊት ትርፍ አይደለም። ሶ ቀጣይ ትንሽ ትርፍ መያዝ ነው። ሶ ሶስተኛው ስቴፕ ደግሞ የክላይንት ቤዝ ወይ ደግሞ የደንበኛ ቤዝ ማስፋት ነው ማለት ነው። የተለያየ አይነት አይዴንቲቲ ያላቸው የተለያየ አይነት በጀንደር በምን ሊሆን ይችላል ብቻ ወይ ባሉበት አካባቢ የተለያየ ቦታ ያሉ ሰዎችን የደንበኛ ቤዝ የክላይንት ቤዝ ማስፋት ነው። ሶ ክላይንት ቤዛችንን ካሰፋን ደግሞ ኔክስት ስቴፕ የሚሆነው ስኬል አፕ ማድረግ ነው። ሶ እስከ 18 ዓመቴ ድረስ እንግዲህ ከ9ኛ ክፍል የጀመረ የኦንላይን ቢዝነስ እስከ 18 ድረስ በደንብ ክላይንት ቤዝ ማስፍተናል። ሶ ለ2 ዓመት ስኬል አፕ አደረግን። ለ2 ዓመት ስኬል አፕ ካደረግን በኋላ አንዳንድ ቢዝነሶች አሉ ማለት ቢዝነሱ ጥሩ ነው መስራት ይችላል፣ ግን ደግሞ ሰው ከሚፈልገው ወይ ደግሞ ቢዝነሱን ክሬት ካደረገው ሰው ፍላጎት አንጻር የፈለገው ስኬል አፕ ቢያደርጉ ዳት ማች ሰውየው የሚፈልገውን ያክል ለውጥ ላያመጣ ይችላል። ሶ ጥሩ ቢሆን እንኳ ቢዝነሱ በጣም ቆንጆ ቢሆን እንኳ ስኬል አፕ አድርጎ የመጨረሻው ሌቭል ካየነው በኋላና ሀገሪቱም ላይ ወይም ደግሞ የፕሮዳክቱም አይነት የስራውም አይነት ሊያስኬድ የሚችለን እርግጥ በኋላ እኔ በራሴ በግል እምነት ስራ መቀየር አለበት ብዬ አምናለሁ። ለምሳሌ እንግዲህ የመጀመሪያ የተጀመረው ስራ ተከፈተ፣ ደንበኞችን ያዘ፣ የተወሰነ ትርፍ ያዘ፣ ዘን ክላይንት ቤዙን አሰፋ። ሶ ስኬል አፕ አድርጎ መድረስ የሚችልበት ፋይናል ሌቭል አለ። እሱ ሌቭል ምናልባት 5 ዓመት ወይ 10 ዓመት ብሰራበት ከዚህ የምፈልገው ደረጃ ያደርሰኝም ብሎ የሚያስብ ከሆነ ቢዝነስ መቀየር አለበት ብዬ አምናለሁ። ሶ እኔም ስኬል አፕ ካደረገንና ኦንላይን ኢትዮጵያ መድረስ የሚችልበትን ሌቭል ደርሷል ብዬ ሳስብና ከዚህ በላይ ሊያመጣ አይችልም ወይ ደግሞ ከዚህ በላይ ሬቨኑ ሊያስገኝ አይችልም ብዬ ሳስብ ሶ ይሄንን ስራ ወደ ጓደኞች ያዞርኩና ቢኮዝ እኔ ያለፍኩበትን ደግሞ ማለፍ አለባቸው። ቢዝነሱ ፕሮፊታብል ነው፣ ለእኔ ግን ከዚህ በላይ ሊያሳድገኝ አይችልም ብዬ ስላስብኩ ወደ ሌላ ሰዎች ሺፍት አደረኩት። ስቲል እየሰሩበት ነው ባይዘወይ እና በጣም ስቲል አክቲቭ ነው ኦንላይን ኢትዮጵያ። አዎ ስሙ ተቀይሯል። ያው ሙሉ ለሙሉ ትራንስፈር ያደረኩት ያው ጓደኝነትም ምናምን ስለሆነ ሰጠናቸው፣ ስሙን ቀየሩት። እኔ እንዳደረኩት የጽሁፍ ምናምን ግጥም ጽፍበትን የፌስቡክ ፔጅ እንደቀየሩት እነሱም ቀየሩት። አሁንም ፕሮዳክቶችን ይሸጣሉ። እናነሳለን፣ ሰፊ ሀሳቦችን እናነሳለን። እንኳን ለ2018 አዲስ ዓመት በሰላም በጤና በፍቅር አደረሳችሁ። አባይ ኢንሹራንስ አክሲዮን ማህበር ለውድ ደንበኞቻችን በሙሉ ዘመናዊና ቀልጣፋ የአሰራር ስርዓት ይዞ በአዲስ አበባና በክልል ከተሞች ደንበኞችን በማስተናገድ ላይ ይገኛል። ኩባንያው አሁንም የአገልግሎት አድማሱን በማስፋት በቡታጅራ በቢሾፍቱና ሻሸመኔ ከተሞች በአዲስ አበባ ፈረንሳይ ለጋሲዮንና ወሰን አካባቢ እንዲሁም በሸገር ከተማ ቡራዩ አካባቢ አዳዲስ ቅርንጫፎችን ከፍተን አገልግሎት በመስጠት ላይ እንገኛለን። በአጠቃላይ 50 የሚሆኑ ቅርንጫፎቻችን ለሕይወቶ ለንብረቶና ለሕጋዊ ኃላፊነቶ አስተማማኝ ዋስትናን ከቀልጣፋ አገልግሎት ጋር በማቅረብ ሁሌም ከጎኖ እንቆማለን። አባይ ኢንሹራንስ አክሲዮን ማህበር የአእምሮ ሰላም። መልካም አዲስ ዓመት። እንደሚታወቀው ፍሊንትስቶን በተለያዩ የቦታ አማራጮች በበርካታ ሰፋፊና የመሃል ከተማ ፕሮጀክቶች ይታወቃሉ። በዚህ ዓመት ደግሞ በመሃል ከተማ የአዋሬ የካሳንችስና የቦጎሲያን 5 ኪሎ ፕሮጀክቶች ቁጥራቸው ከ500 አባወራዎች በላይ የያዙ ደንበኞች ቤታቸውን ተረክበዋል። አካባቢያቸውም ልዩ ሆኗል። በቀጣይ በፍሊንትስቶን ከሚረከቡ ፕሮጀክቶች ውስጥ ትልቁ ፕሮጀክት የአደይ በሻሌ ሳይት ከ1250 በላይ አባወራዎችን የያዘ ፕሮጀክት ነው። የመኖሪያ አካባቢው ልዩና ተመራጭ የለማ አካባቢ ሆኗል። አደይ በሻሌ ሽያጩም ግንባታውም እየተጠናቀቀ ይገኛል። ቀሪ ቤቶች ሙሉ ለሙሉ ለገበያ ወጥተዋል። ደንበኞች የሳይቱን የግንባታ ሂደት በመመልከትና መረጃ በመውሰድ ሽያጭ መፈጸም እንዲችሉ ዘውትር ሐሙስና ቅዳሜ በቀጥታ የሳይት ጉብኝቶች ተዘጋጅተዋል። ቀጠሮ ለመያዝ እንዲሁም ሙሉ መረጃውን ለማግኘት 81 88 ይደውሉ።
ተመልሰናል። ውድ ቤተሰቦቻችን ቢዝነስ ሎ ነው እያደመጣችሁ የምትገኙት። እስከ 6 ሰዓት ድረስ አብረናችሁ እንቆያለን። አባይ ኢንሹራንስ የቢዝነስ ሎ አጋራችን ነው። በክልል ከተሞች በከፈትናቸው በቡታጅራ፣ በሆሳዕና፣ በሻሸመኔ፣ በቢሾፍቱ እንዲሁም በአዲስ አበባ፣ በፈረንሳይ፣ በኮልፌ 18 ማዞሪያ፣ በወሰን፣ በሰሚት ፊጋ፣ በሳር ቤትና ቡልቡላ 93 ማዞሪያን ጨምሮ በ50 እንዲሁም ቅርንጫፎቻችን ለህይወቶ ለንብረቶና ለህጋዊ ኃላፊነቶ የተዘጋጁ የተለያዩ የመድን ሽፋኖችን ይዘን ከቀልጣፋ አሰራር ጋር እንጠብቆታለን። አባይ ኢንሹራንስ አክሲዮን ማህበር የአእምሮ ሰላም አጋራችን ነው። ሌላው አጋራችን ፍሊንትስቶን ሆምስ ነው። በተለያዩ የቦታ አማራጮች በበርካታ ሰፋፊና የመሀል ከተማ ፕሮጀክቶች የሚታወቀው ፍሊንትስቶን በርካታ ቤቶችን እያስረከበ ነው። ለምሳሌ በዚህ ዓመት በመሀል ከተማ የአዋሬ ካሳንችስ እና 5 ኪሎ የሚገኘውን ቦጎሲያን ሳይት ቁጥራቸው ከ500 በላይ ለሆኑ ደንበኞች ቤታቸውን አስረክቧል። አሁን ቀጣይ በፍሊንትስቶን ከሚረከቡ ፕሮጀክቶች ውስጥ ትልቁ ፕሮጀክት የአዴ በሻሌ ሳይት ሲሆን ከ1250 በላይ አባወራዎችን የያዘ ትልቅ ፕሮጀክት ነው። የመኖሪያ አካባቢውም ልዩና ተመራጭ የለማ አካባቢ ሆኗል። ሽያጩም ግንባታውም እየተጠናቀቀ ይገኛል። በዚህ ጠንካራ የደንበኞች ማህበር በሚገኝበት ሳይት የሚገኙ የተወሰኑ ቀሪ ቤቶች ሙሉ ለሙሉ ለገበያ ወጥተዋል። ደንበኞቹ የሳይቱን ግንባታ ሂደት ጎብኝተውና አስፈላጊ መረጃ ወስደው ሽያጭ የሚፈጽሙበት እድል ተመቻችቷል። በቀጥታ የሳይት ጉብኝቶች ተዘጋጅተዋል። በተጨማሪም 40 ደረጃና በቦሌ ወሰን የመኖሪያ ቤቶች ሽያጭ ክፍት በመሆኑ ተጨማሪ መረጃ መጠየቅ አይዘንጉ። በጉብኝት ወቅት የ50 ሺህ ብር ቅናሽ የሚያስገኝሎትን ኩፖን የሚበረከትሎ ሲሆን ኩፖኑን ለእርስዎ ለጓደኛው ወይም ለቤተሰቡ መጠቀም ይችላሉ። ቀጠሮ ለመያዝ እንዲሁም ሙሉ መረጃውን ለማግኘት በ8188 ይደውሉ። ከአሀድ ሬዲዮ መልእክቶች አስቀድመን ወጣትነትና ቢዝነስ በጣም ሰፊ ሀሳቦች እያነሳን ነበርና 18 ዓመት አካባቢ 1 ሚሊዮን ብር ዲፖዚት ያደረገ ወጣት ጋር ነው ዛሬ ቆይታ እያደረግን። ከዛ በኋላ የተለያዩ ስራዎችንም እየሰራክ እንደሆነ ገልጸህልናል እና ምናልባት ገንዘብክ ወይም ደግሞ ውጤታማነትክ እየጨመረ ሲሄድ የተለያዩ ቢዝነሶችን የማሰብ ነገር ተጀምሯል እያልከኝ ነበርና ቢዝነሶችን ሲጀምር ወይም ደግሞ በስራ ዓለም ላይ እያለክ አልጋ ባልጋ ሆኖ እዚህ አትደርስምና በጣም አስቸጋሪ ብለህ የምታስበው ከወጣትነቱ በተጨማሪ አስቸጋሪ ብለህ የምታስበው ለስኬታማ የህይወት መንገድ ምንድን ነው ችግሩ? በእኔ መንገድ ውስጥ በጣም ያስቸግሮ የነበረ ማወቅ አለባቸው ብለህ የምታነሳውን ከዛ በኋላ የሽማግሌውን ሀሳብ እናነሳለን። እሺ እንግዲህ አሁን እውነት ለመናገር እኔ ዳትማች ማለት የሰው እኔ ለምሳሌ በደንብ በፈለኩት ቁጥር ዳትማች መሰናክል የሚሆን ነገር በጣም ይሄ ነገር አላንቀሳቀሰኝ ብሏል ምናምን የምለው ነገር ብዙ አላጋጠመኝ። ችግር ያጋጥማል። ኦፍ ኮርስ ማንኛውም ቢዝነስ ላይ ችግር ያጋጥማል። ግን አሁን አብዛኞቻችንን እንደ ችግር ከተወሰደና ይሄ ነገር በቃ እንቅፋት ሊሆን ይችላል ከተባለ የምንጀምራቸው ቢዝነሶች ከፋሚሊም ሊሆን ይችላል በአካባቢ ካለ ሰው ኢቭን በደንብ ቢዝነስ አንደርስታንድ ያደርጋል ከምንለው ሰው ሊሆን ይችላል። ብዙ ጊዜ አዲስ ቢዝነስ ወይም ደግሞ አዲስ ገና በተለይ እንደዚህ ማይታይ በሲስተም ወይ ደግሞ በጭንቅላት ብቻ የሚሰራ ስራ ከሆነና ግራውንድ ላይ ያላረፈ ነገር ከሆነ ብዙ ጊዜ ከፋሚሊም በአካባቢ ካለም ሰው እንዲሁም ደግሞ በየዙሪያችን ከእያንዳንዱ ሰው አረ ይሄ ነገር አይሆንም በቃ ዝም ብሎ እኮ ነው ምንድነው አየር ላይ የምትለፉት የሚል ነገር ያጋጥማል። ሶ እኔ ለምሳሌ ለመጀመሪያ ጊዜ እንደነገርኳችሁ ቅድም በፌስቡክ በቴሌግራም ምን እቃዎች መሸጥ ስንጀምር የመጀመሪያው ገቢ ከማምጣቱ በፊት በዙሪያ ካሉ ሰዎች ከማንኛውም በቃ ይሄ አይሆንም ዝም ብሎ ድካም ወይ ደግሞ 24 ሰዓት ስልክ ላይ መጣድ ምናምን የሚባል ነገሮች ወይም ደግሞ አይሆንም ይሄ ነገር በቃ ዝም ብላችሁ ነው ስራ እየሰራችሁ አይደለም ወደ ሌላ ነገር ነው ራሳችሁን እንደገና አዲክትድ ሆናችሁ ስልካችሁ ላይ እያሳልፋችሁ ምናምን የሚል ነገር በጣም ብዙ ያጋጥመን ነበር። እሱም አላለፈም ደግሞ ልክ እሱኛው ሰክሰስፉል መሆን ሲጀምር ግን አብዛኛው ሰው ሲነቅፍ የነበረ ሰው ውጤቱን ሲያይ በሪዛልት ነው የሚያምን። የኛ ሀገር እንዳለ the whole society በተለይ የኢትዮጵያ ሶሳይቲ አብዛኛው በፕሮሰስ ሳይሆን በሪዛልት ነው የሚታመንበት። ሶ በሪዛልት የሚታመንበት ሀገር ላይ አዲስ ፕሮሰስን ጀምር ዲና እየመደረግ ወይም ደግሞ ይሄ ነገር ትክክል አይደለም ዝም ብላችሁ ነው የምትደግሙ ከዛ ይልቅ እንደዚህ አድርጎ የሚባል ነገር በጣም ብዙ ያጋጥማል። ሶ አሰ ቢዝነስማን ወይም ደግሞ ቢዝነስ ላይ በጣም ኢንተረስትድ እንዳለው ሰውና ፍላጎት እንዳለው ሰው ነው ግን ይሄን እንደ እንቅፋት መውሰድ ብዙ አስፈላጊ ነው ብዬ አላስብም። ምክንያቱም ሁሉ ጊዜም ቢሆን አዲስ ነገር ሲመጣ አዲስ ስለሆነ በደንብ አላስተዋወቅ ነው ወይም ደግሞ በደንብ ስራውን ሪዛልቱን አላሳየንም ማለት ነው። ከእንቅፋትነቱ ይልቅ ሞቲቬሽናል ፋክተር ይሆናል ብዬ ነው የማስበው። ለምን በቃ አላወቁትም። እንዲያውቁት ሪዛልቱ መታየት አለበት። ሪዛልቱን ሳያዩ ፕሮሰሱን አንቺ ጋር ጭንቅላትሽ ላይ ያለውን ነገር አንደርስታንድ አድርጉልኝ ማለት ከባድ ነው፣ ወይ ደግሞ ሰው እንዲረዳልሽ መፈለግ ከባድ ነው። ግን አሁን አብዛኛው በእኔ እድሜ ያሉ ከእኔ እድሜ በታች ኢንፋክት አሁን እኔ ምናልባት በጣም በልጅነት እድሜ ነው ወደ ስራ የገባሁት ኤክስፖጀሩ ምንም ስላለ፣ ነገር ግን አሁን በቅርብ ጊዜ ዓመታት ከአሁኑ ጀምሮ በጣም ብዙ ሰዎች ገና በ10 ምናምን ዓመት እድሜያቸው በጣም ትላልቅ የሚባል ቢዝነስ የሚያመጡበት ታይም ነው።
ሶ ለእነሱ ማስተላልፈው ነገር እንዲሁም ደግሞ ማንኛውም አዲስ ነገር እያመጣላለሁ ሰው ማስተላልፈው ነገር ኢትዮጵያ ውስጥ የሚታመነው በውጤት እንጂ በፕሮሰስ አይደለም። ሶ ፕሮሰሴ ለምን አልታመንልኝም፣ ለምን ትክክል ነው አልተባለልኝም ተብሎ እንደ ነቀፌታ መውሰድ ትክክል ነው ብዬ አላስብም። ከዛ ይልቅ ፕሮሰሱን በደንብ እየሰሩ ውጤቱን ግን ለማምጣት ቶሎ ለማሳየት መሞከር ነው። እሱ ነው መልክት። መጀመሪያ ጭንቅላት ውስጥ ያለው ነገር ራስህ ካመንክበት ከዛ የአውትሳይድ የሚመጣውን ፕሬዠር እንደ እንቅፋት ሳይሆን ሞቲቬሽናል ፋክተር ነው ሊታይ የሚገባ። ጸጋ ያልሹን የዚህ የሽማግሌውን ሀሳብ ጥያቄውን ላቅርብና እንደው ከጥያቄው በፊት በደንብ እሱ ጉዳይ ላይ ራሱ እንድናነሳ ፈልጋለሁ። ግን አንቺ ምንድነው ስትል የሰማሁት እና ብዙዎችም ሪያክት አድርገውበታል። በወጣትነት እድሜ ቢዝነስ ያለው ሰው ወይም ገንዘብ ያለው ሰው በወጣትነት እድሜው መኪናና ቤት ላይ ኢንቨስት ማድረግ የሽማግሌ ቢዝነስ ነው የሚሆነው፣ ወጣት ብሩን ማንቀሳቀስ ነው ያለበት የሚል የራስህ የሆነ ትንታኔዎች ሲሰጥ ነበር። አክቲቭና ፓሲቭ ኢንካም የሚባል ነገር አለ። ወጣት የሚያስፈልገው አክቲቭ ኢንካም እንጂ የቤት ግዢ አይደለም የሚል ነገር ታነሳለና ጸጋን ጨምሮ በጣም ብዙዎች ነው ቤት መግዛት ደግሞ ሌላ ትልቅ አሴት ማስቀመጥ ነው። ምክንያቱም የሚወርድ ነገር አይደለም። በእኛ ሀገር ስታንዳርድ በተለይ እየወረደ መሄድ ሳይሆን እንደውም ሞር ቫሉ እየጨመረ መሄድ ነገር ነው የሚል ነገር ያነሳሉና እስኪ መጀመሪያ ትልቅ ሰው ይበልና ጸጊ የመከራከሪያ ሀሳብሽን በደንብ ታነሻለሽ። ዌል እንግዲህ እሱ ቪዲዮ በነገራችን ላይ አብዛኞቹ ጓደኞች እኔ ከ35 እና ከዛ በላይ ናቸው። አብዛኞቹ ከ90% በላይ በእነሱም በጣም ብዙ ነቀፌታ ያሳደረብኝ ነው። ቪዲዮ ምንድን ነው የሚለው ከ30 ዓመት በታች የሆናችሁ ሰዎች በተለይ ወጣቶች አሴት ለአሴት ለመኖሪያነት ወይም ደግሞ መኪና ሊኖረኝ ይገባል በሚለው እንደ አሴት ወስዳችሁ ቤት መኪና የምትገዙ ከሆነ ለእናንተ አይሆንም፣ የሽማግሌ ቢዝነስ ነው። ይህንን አሁንም አይደለም ወደፊትም እስማማበታለሁ። ለምን ስፔሻሊ ወጣት የሚባለው ከ20 እስከ 30 ባለው ፔሪድ ነው። 20 እና 30 ዓመታችን አሴት የምንገነባበት ሳይሆን ግሮዝ እንዲሁም ደግሞ ስራ የምንማርበት ፔሪድ ነው። አሴት ብዙ ጊዜ ከ30 ዓመት በኋላ ነው ኤክስፔክት የሚደረገው። ከዛ በፊት ግን ከ20 እስከ 30 ያለው ኢቭን በብዙ ነገር ስታስተውሉት የመስሪያ የመሞከሪያ ጊዜ ነው። የሰርቫይቫሊቲ ኢቭን መጨነቅ የለበትም። በ20ና በ30 ዓመት አንድ ወጣት ለሰርቫይቫሊቲ እየተጨነቀ ከሆነ ትክክለኛው ቦታ ላይ አይደለም ማለት ነው። ኢንፋክት ኢትዮጵያ ውስጥ አሁን እንደ በፊቱ አይደለም። አሁን አንድም ሰው መረዳት ያለበት ነገር ከብዙ ሰው ጋርም ደግሞ የሚያከራክረን ነገር ኢትዮጵያ ውስጥ ያለው የቢዝነስ ኢንቫይሮንመንት ከበፊቱ በጣም ተቀይሯል። ከዚህ በፊትም ብዙ ጊዜ ይለዋሉ አባታችሁ ወይ አያታችሁ ያተረፈው ነገር እናንተን ያተርፋችሁ ማለት አይደለም። ቤት ከገዛችሁ ሁልጊዜም ያተርፋል። ቤት ገዝቶ አትርፎ ለመሸጥ ከሆነ ኢትስ ቢዝነስ፣ በቃ ቤት እየገዛ ይሸጣል ነው፣ ስራ ነው። ለስራው በዛ እኔ እስማማበታለሁ። ቤት መኪናም እንዲሁ ገዝቶ እየሸጠ ከሆነ እንደዛ ነው። ግን ቤቱ ለመኖሪያ የቤት ኪራይ ከመከፈል ለመኖሪያነት እንዲሆን ብሎ የሚገዛ ከሆነ ባድ ኢንቨስትመንት ነው፣ ወይም ደግሞ የፋይናንስ ማኔጅመንት አለመቻል ነው ብዬ ነው የማስበው። ለምን? ምክንያቱም ሌትስ አሁን ቤት አዲስ አበባ ውስጥ እንደ በጣም ዝቅተኛ የምንለው ዋጋ ይገዛ ቢባል ምናልባት 10 ሚሊዮን ያው እንግዲህ እሱን ዞር ብለን ማርኬት ቼክ ማድረግ አለብን። ግን 10 ሚሊዮን ብለን ብናስበው አንድ ሰውዬ 10 ሚሊዮን ካለው 10 ሚሊዮን ኢንቨስት ከሚያደርገው ቤት ከሚገዛበት ቢዝነስ ላይ ኢንቨስት አድርጎ ስራ ይልምድበታል። ምናልባት በ20 ዓመቱ ቢጀምር ለምሳሌ 26-27 ዓመቱ ላይ 100-200 ሚሊዮን የሚያንቀሳቀስ ቢዝነስ ሊፈጥር ይችላል። ብዙ ላይ ያስቸገር ይችላል። ሌላኛው ጥያቄ ምን ይመጣል? በ20 ዓመቱ እንዴት ነው ሰው ይህን ያህል ብር የሚኖረው? ሊሆን ይችላል ካለው ነው። ከሌለው እንግዲህ ምንም ማድረግ አንችልም። ካለው ነው። ለምንድነው እንደዚህ የሚሆንበት? ኦፍኮርስ ቤት እኮ ትርፍ ያመጣል፣ ኪሳራ አይደለም፣ ትርፍ ያመጣል። ግን ለወጣት የሚያስፈልገው አክቲቭ የሆነ ኢንካም ነው። አክቲቭ የሆነ ኢንካም ማለት ከ20 እስከ 30 ዓመት ፔሪድ ሁል ጊዜም ቢሆን የትኛውም ሀገር ላይ ስራ የምትማሪበት የምትሞክሪበት ፔሪድ ነው። 20 እና 30 ዓመት ላይ ያልሞከርሽበትን ቢዝነስ ከ30-40 በኋላ በጣም ሪስፖንሲቢሊቲዎችሽ እየበዙ በመጡ ቁጥርና የሚጨማመሩ አንቺን ሆልድ የሚያደርጉሽ ነገሮች አሉ። ያን ጊዜ ቢዝነስ እንደፈለግሽ ወይ ደግሞ ጭንቅላትሽ ጋር እንደምታስቢው ኢንቨስት አድርገሽ ለመንቀሳቀስ ያስቸግራል። ከዛ ይልቅ ገንዘብ ካለሽ ኢንቨስት ከምታደርጊው ስራ ለምዶ ኢንካም የሚያመጣ ወይም ደግሞ ጀነሬት የሚያደርግ መጀመሪያ ላይ እንደተናገር ነው አንድ ቢዝነስ ከፍቶ ክላይንት ይዞ ከዛ የተወሰነ ፕሮፊት ማርጂን ጨምሮ ከዛ ክላይንት ቤዙን አስፍቶ እሱም ፕሮሰስ በሄድ ከቤቱ የተሻለ በጣም በፍጥነት ማድረግ ይችላል። አሁን የሚመጣው ጊዜ አሴት ስለያዝን የምንቀይርበት ጊዜ አይደለም። ኢንፋክት እስኪ ለምሳሌ ኤግዛምፕሎች እናንሳ። ኦፍኮርስ ከአንድ ዓመት ከምናምን በፊት ነው ኢቨን ቲክቶክ ላይ ሼር አድርጌዋለሁ። ቤት መግዛት መኪና መግዛት ያከስራል ብዬ ነበር ያኔ። ኢቨን የማርኬት ፕራይሱን ብናየው አሁን የቤት ዋጋ እንዴት እንደቀነሰ ታውቃላችሁ። ስለዛ ኮንፊርምድም አይደለም ነው። የመኪና ዋጋ በፊት ገዝተሽ ይጨምራል። ለአሁን መኪና አንድ ቀን 3 ሚሊዮን ይሸጣል፣ አንድ ቀን 2 ሚሊዮን ይሸጣል።
ሶ ቮላታይል የሆነ ኢቭን ይሄ ኢንቨስት ማድረጉ ራሱ አሹርድ አይደለም 100% እንደ ሰርቴኒቲ የምንወስደው ነገር አይደለም። ሶ ስንገዛ ምናልባት ሊያቢሊቲ ሊሆን ይችላል ወይም ደግሞ እኛን ወደኋላ የሚጎተል ነገር ሊሆን ይችላል። ሶ አክቲቭ ቢዝነስ ላይ ምንም ሆነ ምንም በወጣትነት እድሜ መቀየር ያለበት አክቲቭ የሆነ ቢዝነስ ላይ ነው ኢንቨስት ማድረግ ያለበት። ኢቭን ግን እየጨመረ ይሄዳል ከተባለ አሁን በሚመጣው የኢትዮጵያ 5 እና 10 ዓመት ውስጥ እየጨመረ የሚሄድ ነገር ላይሆን ይችላል። ውጤታማ ቢዝነስ አንተ መስለካው በምንድን ነው? ውጤታማ ቢዝነስ ነው የምለካው አንደኛ በክላይንት ቤዙ ምን ያህል ደንበኛ አለው፣ ምን አይነት ሰዎች ናቸው ደንበኞቹ፣ ተመሳይ ነው ወይስ ምናምን የሚለው ቢኮዝ እሱ ሰስቴናቢሊቲውን ስለሚገልጽ ማለት ነው። ሶ ሁለተኛው ደግሞ ምን ያህል ስኬል አፕ ያደርጋል ማለት ይሄ ቢዝነስ ካደገ ምን ያህል ሊያድግ ይችላል። ሶ እያደገ ነው እኮ አሚን የሰፈር ሱቅም እኮ ሊሆን ይችላል በደንብ እያደገ ነው። ግን ይሄ የሰፈር ሱቅ ምን ያህል በደንብ ቢሰራ ደንበኛ እንደፈለግኩት ባገኝ ምን ያህል ማደግ ይችላል። ሶስተኛው ከዚህ የማገኘው ኢንካም ለሌላ ቢዝነስ ኢንቨስትመንት ይሆነኛል ወይ ወይም ደግሞ ይህንን በደንብ ሰፋ አድርጌ ሌላ ቦታ መክፈት ብጀምር ከዚህ የማገኘው ትርፍ ለሌላ ቢዝነስ እንደ ኢንቨስትመንት ገቢ ሊያመጣልኝ ይችላል ወይ። ሶ በሶስት ነገር ነው የምለካው በክላይንት ቤዝ ወይ ደግሞ በደንበኛ የስብጥር እንበለው በአማርኛ የደንበኛ ስብጥር። ሁለተኛ አንድ ቢዝነስ ማደግ የሚችለው ሌቭል እስከ ምን ያህል ደረጃ ያድጋል። ለምሳሌ ሬዲዮ ስቴሽን አንሳ እዚሁ ስላለን ማለት ነው። ሶ ሬዲዮ ስቴሽን እንደ ቢዝነስ ከወሰድ ነው አንደኛ አድማጮች ምን አይነት አድማጮች ነው ያሉት? አዲስ አበባ ላይ ብቻ ነው የሚሰሙ? አዲስ አበባ ላይ ከሆነች ደግሞ ከስንት እድሜ ያሉት ናቸው የሚሰሙት? ምን አይነት ሰዎች ናቸው የሚሰሙት? ሶ በደንብ የምሰራበት ምን ያህል ሰው ጋር መድረስ ይችላል? ስኬል አፕ ለሬዲዮ እንደዛ ነው የሚሆነው። ምን ያህል ሰዎች ጋር መድረስ ይችላል? ምን ያህል ስፖንሰሮችን ማምጣት ይችላል? ሶ በደንብ ተሰርቶበት የሬዲዮ ስቴሽን ኢትዮጵያ ውስጥ ምን ያህል ስኬል አፕ ሊያደርግ ይችላል? ሶ እሱን ስኬል አፕ አምጥቶ ደግሞ ስኬል አፕ ማለት የሚያመጣው ገቢ መጨመር አለበት ነው ኢንፋክት። ሶ የሬዲዮ ገቢ ደግሞ አንደኛ ምናልባት ዩቲዩብ ላይ ወይ ምናምን ላይ የሚለቀቅ ከሆነ በየሱ ኢንካም አለ። ሁለተኛና ዋነኛው ደግሞ የስፖንሰር ነው። ሶ ምን ያህል ስፖንሰር ማምጣት ይችላል? ሶ ነገ ደግሞ ትልቅ የሬዲዮ ስቴሽን ወይ ደግሞ የሚዲያና ኮሚኒኬሽን ድርጅት ላቋቁም ቢባል የዚህ የሚያመጣልኝ የኢንሹራንስ አሚን የምንድን ነው የፕሮሞት የሚያደርጓችሁ እናንተ ስፖንሰሮች የስፖንሰሮቻችሁ ገቢ ሌላ ትልቅ ስቴሽን ያስከፍተኛል ወይ? ሶ ሶስቱ ነገሮች በተሳካ ሁኔታ የሚመልስ ከሆነ ይሄ ቢዝነስ ስኬታማ ነው ወይም ደግሞ አይደለም የሚለውን ነገር ይወስናል። ይሄን ያነሳሁት በራሴ ምክንያት ነው። ቅድም ሀሳብን እንደማልቀበል ነገር ያለው ለወጣቶች ከ20 እስከ 30 ላሉት ገንዘብ ማገላበጥ የቢዝነሳቸው አንዱ መንገድ ነው። መኪናና ቤት መግዛት የሽማግሌ ቢዝነስ ነው ብለሃል። የመኪናና የቤት ዋጋ እንዳልከው ይቀያየራል አይደለ? አሁን የገዛንበት ዋጋ ወይ ሊቀንስ ወይ ሊጨምር ይችላል። ላንሸጠውም እንችላለን። ለግል ፍላጎታችን አገልግሎት ልንጠቀመው እንችላለን። እኔ ብዬ ማስበው ሰዎች ወደ ቢዝነስ አለም ሲገቡ መጀመሪያ የራሳቸው ውጤት አላቸው አይደለ? ግብ አላቸው። የራስን ስራ ለመጀመር ኢኒሻል ካፒታል ተብሎ የሚቀመጥልህ ወይም ደግሞ ስራህን ለመጀመር 1 ሚሊዮን ብር ከሆነ በዚህ 1 ሚሊዮን ብር ስራ ጀምሬ ምን አይነት ቢዝነስ ይኖረኛል? ቢዝነሴ ቢከስር አሁን እኔ ቤት መግዛትና መኪና መግዛት ሀብት ነው ወይም አሴት ነው ከሚሉ ሰዎች ውስጥ ነኝ እኔ። ለምሳሌ እንበልና 3 ሚሊዮን ብር ያለው አሁን 3 ሚሊዮን አንድ መኪና መግዛት ስለሚችል ማለት ነው 3 ሚሊዮን ብር ያለው ሰው ወደ ቢዝነሱ ልግባ አለ እንበልና ከወቅቱ ጋር ወይም ደግሞ ውጤታማ የሚባል ወይም የሚያበላ ቢዝነስ ብሎ ሰርች አድርጎ ገባ፣ አሰርቶ ሁሉም ነገር ጨርሶ ወደ ቢዝነስ ገባ። ቢዝነስ በተለያየ ምክንያት ፌል ያደርጋል አይደለ? ለምሳሌ የኮቪድ ጊዜ የምናስታውሰው በጣም ብዙ ሰዎች ወደ ቢዝነስ ከገቡ በኋላ የኮቪድ መምጣት ቢዝነሳቸውን ፌል አድርጓል። በተቃራኒው ደግሞ አዳዲስ ሰዎች የራሳቸውን ቢዝነስ የኦንላይን ቢዝነስ ከሰው ንክኪ የሆነ ነገር አዳዲስ ነገር እንዲፈጥሩ አድርጓቸዋል። ስለዚህ ወቅትና ጊዜ፣ የአየር ሁኔታ፣ የሰላም የተለያዩ ምክንያቶች ቢዝነስን ፌል እንዲያደርጉ መንገድ ይከፍታል አይደለ? በዛ ወቅት ላይ አንተ ባልከው በ3 ሚሊዮን ብር የተጀመረ ቢዝነስ ፌል አደረገ እንበል። የዛ ቢዝነስ ጣፈንታ ምንድን ነው? ለምሳሌ እንበልና ያ ቢዝነስ ሰውየው ቢዝነስ መስራቱ የሚደገፍ ነው። ነገር ግን መኪና ገዝቶ ቢዝነስ ቢያረጋውስ አሴት አይደለም? መኪናውን ባይሸጠውም ራይድ የምንለው አለ፣ ትራንስፖርት አገልግሎት የምንለው አለ፣ ልጆችን ወደ ትምህርት ቤት ማመላለስ የሚችሉበት አሰራር አለ። ይሄ ራሱ አሴቱ ራሱ ቢዝነስ መሆን ይችላል። ቤት እንበል ለምሳሌ ቤት ገዛ። የሰውዬ መጀመሪያ ቢዝነስ ከመጀመሩ በፊት ወይም ገንዘቡን ከማግኘት በፊት ተከራይቶ የሚኖር ሰው ነው አይደለ? ለምሳሌ ተከራይቶ የሚኖር ሰው ሚኒመም የኪራይ ክፍያ ኮንዶሚኒየም ብንለው 20 ቤት ነው አይደለ? 20 ቤት የሚከፍል ሰውዬ እንበልና ባለ 1 5 ሚሊዮን ወይ 6 ሚሊዮን እንደምንም ብሎ ገዛ። ከዛስ ከኪራይ ነጻ ይሆናል አይደል? ከኪራይ ነጻ መሆኑ ማለት እኮ ማይንዱ ይሄ ሰውዬ የኪራይ ሂሳብ እንደሌለበትና የራሱን ሀብት ማፍራት እንደቻለ ሲያስብ ወደ ሌላ ቢዝነስ
ወደ ሌላ ስራ የመሄድ አእምሮ ዝግጁ የመሆን ነገር አለው። ታዲያ እንዴት ነው ሰውዬ ሽማግሌ ለምት ነው? በጣም ጥሩ ጥያቄ ነው። ከ30 ዓመት በኋላ የሆነ ሰው እንደሚያደርገው ሌልሽ ነው። በጣም ጥሩ ጥያቄ ነው። ከ30 ዓመት በኋላ ባይዘወይ ከ30 ዓመት በኋላም ውጤታማ ላይሆን ይችላል እኮ 30 አንዳንድ ሰው ከ20 እስከ 30 ውስጥ መኪና የሚገዛ ሰው ከ20 እስከ 30 ካለፈ በኋላ ሊያገዛ ይችላል። እንደውም እኔ ሰው ከሸመገለ በኋላ ቢዝነስ ላይ ንብረት ያፈራል ከሚሉ ሰዎች ውስጥ አይደለሁም። ንብረት የሚፈራው በወጣትነት ነው ብዬ የማስብ ሰው ነኝ። ሰው 30 ዓመቱ ከሄደ በኋላ የጉልምስና ጊዜው ከሆነማ ወደ መጦሪያው ነው የሚቀርበው። ስለዚህ ሀብቱ ነው መጦሪያው ብዬ የማስብ ሰው ነው። ከዛ በኋላ ከ30 በኋላ ሀብት ለማፍራት መንደርደር ብዬ ሳይሆን ወጣትነትን ወደ ገንዘብና ወደ ሀብት ማፍራት ነው ብዬ የማስብ ሰው ነኝ። እሺ መልስልኝ። በጣም ጥሩ። ቢዝነስን ስናስብ የመጀመሪያው እንግዲህ ከተጠየቁት ጥያቄ ውስጥ 2 ነገሮች ማየት ይችላሉ። አንደኛው ቢዝነሱ ፌል ቢያደርግስ የሚል ሪስክ መፍራት። አንድ ቢዝነስማን መሆን ካለበት ኦፍ ኮርስ የሚወሰዱ ሪስኮች አሉ። ለማደግ ሪስክ ይወሰዳል። ምናልባት 3 ሚሊዮን ብር ኑሮት በ3 ሚሊዮን ብሩ ግን መኪና ገዝቶበት ቢሆን ኖሮ አይከስርም ነበር የሚል ሀሳብ ተነስቷል። ምን እንደሚሰራ ሰውዬ አላውቅም። እንግዲህ 3 ሚሊዮን ብር ኑሮት 3 ሚሊዮን እንትን ካረገ ወይ ፕሮባብሊ ተቀጣሪ ነው የሚሆነው ወይ ደግሞ ሌላ የገቢ ምንጭ አለው። እሱን ማሰብ አለብን። ቢዝነስ ላይ ኦፍ ኮርስ ሁሌ ጊዜም ቢሆን ሪስክ አለ። አንድ ነገር ሊያተርፍም ይችላል ሊያከስርም ይችላል። ነገር ግን አናሊሲስ መስራት ያለብን ለዚህ ነው። ቤት ገዝቶ ተመልሶ ለመሸጥ ከሆነ አሁንም ደግሞ ቢዝነስ ነው። ግን ለአሴት ለመኖሪያ ከሆነ በቁጥር በደንብ ብዙ ሰው አንደርስታንድ ስለማያደርገው በቁጥር ሞር ብናወራው ጥሩ ነው። ለምሳሌ አንድ ኮንዶሚኒየም ቢገዛ 5 ሚሊዮን ብር ተብሏል። ለምድረው ኮንዶሚኒየም የሚገዛ የተባለው የቤት ክራዩ 20 ሺህ ከሚከፍል 5 ሚሊዮን ብር ይገዛዋል። አሴት አለው። ምን ያህል ዓመት የሚፈጅበት ይመስልሻል? ይህን 5 ሚሊዮን ብር ለምሳሌ ኪራይ ቢከፍል ኑሮ ይህን 5 ሚሊዮን ብር በምን ያክል ዓመት ከፍሎ የሚጨርሰው ይመስልሻል? ያው ሎንግ ተርም ነው የሚሆነው። በጣም 20 ዓመት ነው የሚፈጅበት 5 ሚሊዮን ብር ኪራይ ቢከፍል ማለት 20 ዓመት ሙሉ 20 ሺህ እየከፈለ ቢኖር ስፔንድ የሚያደርገው 5 ሚሊዮን ያውም ደግሞ 4.8 ሚሊዮን አካባቢ ነው። 20 ዓመት ሙሉ 5 ሚሊዮን ብር ኢንቨስት አድርጎ 20 ዓመት የሚፈጅበትን ኤክስፔንስ ለመቀነስ ከሚሰራ ኢንቨስት አድርጎ ስራ በደንብ መርጦ ብዙ እኮ አይደለም ስራ አክቹሊ እንደየሰው ይለያያል እንጂ ስራ ቢዝነስ ምናምን የሚባለው ነገር ዛት ማች ውስብስብ ሆኖ አይደለም። አንድ ነገር አለ። እሱን አንቺ በተሻለ ከሆነ ሰው በትንሽ ዋጋ ገዝተሽ በተሻለ ዋጋ መሸጥ የምትችይ ከሆነ ዛት ቢዝነስ ትልቅ ነገር አይደለም። ሜቢ አሁን የመኪናውን ስናወራ መኪናውን ገዝተሽ አንቺ ለመንዳት ከምትገዢው ይልቅ ለምሳሌ ሌሎች ስራዎችሽን ማስኬድ ከቻልሽ ከመኪና ውጪ ሰው መኪና ገዝተሽ መሸጥ ራሱ እኮ የተሰ ቢዝነስ በጣም ብዙ ስራው ብዙ ስራዎች በጣም ብዙ የሚሰራው ስራ ነው። ቤት ገዝቶ መሸጥ በጣም ብዙ የሚሰራው ስራ ነው። ነገር ግን ገና የቤት ክራይ ለመቀነስ ብለሽ ቢዝነስ ፌል ቢያደርግብኝስ ብለሽ ማታስቢው ነገር እኮ አፕል ሊያደርግ ይችላል። ገና እሱ ነገር ይፈጠርብኛል ብለሽ 20 ምናምን ዓመት የምከፍለውን የቤት ክራይ ለመቀነስ ብሎ በአንድ ጊዜው 5 ሚሊዮን ብር ኢንቨስት አድርጎ ቤት ለመግዛት ለእኔ በጣም ይሄ በጣም የሚፈራ ሰው ነው ማለት ነው። ቢኮዝ በቀላሉ ስታስቡት 5 ሚሊዮን በ20 ሺህ ተካፍሉት በየወሩ 20 ሺህ የምትከፍሉ ከሆነ 20 ምናምን ዓመት ነው የሚፈጀው። በአመት 240 ሺህ ብር የምትከፍዩ ሜቢ 5 ሚሊዮን እኮ 20% ቢያተርፍ በአንድ ጊዜ አስቡት። 20 ዓመትስ ባልኖር ብለሽ ደግሞ ታስቢያለሽ። ግን ኢትዮጵያ ውስጥ አብዛኛው ቢዝነስ ሲመሰረት ታውቂያለሽ የቢዝነስ ውጤታማነት ለልጆች የሚባል ነገር አለ አይደለ? ለቤተሰቤ ለልጆቼ ጥሪት ላስቀምጥ የሚባል ነገር ስላለ ነው ይሄን ያነሳው። በሱስ ማማለ ስለዚህ ሽማግሌ ቢዝነስ ስለዚህ ያለን ወጣት ከ20 እስከ 30 ያለ ለልጆች የሚል ኦልሬዲ ያለን ደቂቃ 1 ደቂቃ ነው አሁን ያለችን ደቂቃ። ምናልባት ስለዚህ ስለ ትሬድ አፕ ባንድ ደቂቃ የተወሰነ እናንሳ። ኦኬ ትሬድ አፕ እንግዲህ ኦንላይን ኢትዮጵያ ተመስርቶ በምስራቅ አፍሪካ ቤስት ሴሊንግ ካምፓኒ ቤስት ማርኬቲንግ ካምፓኒ እናደርገዋለን ብለን ነበር። ኦንላይን ኢትዮጵያ እንደዛ ሊሆን አልቻለም። ትሬድ አፕ ደግሞ ኢምፖርት ኤክስፖርት ላይ ገብቶ ኢምፖርተሮችና ኤክስፖርተሮች እቃቸውን እንዲሸጡና እንዲገዙ የሚያደርግ ካምፓኒ ነው። www.tradeupb2b.com የሚባለው ዌብሳይት አለን። ቀጥታ ገዢዎችን ማግኘት ይችላሉ፣ ሻጮችን ማግኘት ይችላሉ። እኛ ፕላትፎርሙን ብቻ ነው ፕሮቫይድ ያደርግንላቸው። ኢምፖርት ኤክስፖርት ላይ እንዲገቡ በጣም በቀላሉ እቃቸው እንዲገዙና እንዲሸጡ የተዘጋጀ ፕላትፎርም ነው። የት ትገኛላችሁ? መስቀል ፍላወር ጀማ ህንፃ 5ኛ ፎቅ።
እጅግ እናመሰግናለን እንግዳችን ሆነ ትልቅ ሰው ተስፋው ስለመጣክ የህይወት መንገድህን ተሞክሮህን በጣም ሰፊ ሀሳብ ስላነሳን እጅግ እናመሰግናለን። በሌላ ጊዜ ሌሎች ሀሳቦችን ማንሳት እንችላለን። ለዛሬ ግን እጅግ እናመሰግናለን። አመሰግናለሁ። አባይ ኢንሹራንስና ፍሊንትስቶን በአጋርነት ከኛ ጋር ቆዩ። ጸጋሽ ደረጀና ኢየሩሳሌም በቴክኒኩ ዓለም ስራ አብረናችሁ ቆይታ አድርገናል። አርብ በተለያዩ ጉዳዮች እንገናኛለን። እኛ ከወዲሁ ተሰናበትን። በሰላም ዋሉ።